ሰላም ጤና ይስጥልኝ የክሮውና ታላቁ ክለብ የማንቸስተር ዩናይትድ ፀሐይ ሁልጊዜም ደማቅ ናት። እውነተኛ የቲያትር ኦፍ ድሪምስ አፍቃሪዎች ቀይ ሰይጣኖቹ እንዴት ናችሁልኝ? ዛሬ ክለባችንን የሚነቀንቅ ሁላችንንም ከአልጋችን ላይ የሚያስነሳ እጅግ በጣም አስደሳችና ፈታኝ ሰበር ዜና ይዤላችሁ መጥቻለሁ። እስኪ ራሳችሁን ጠይቁ። ይህ ታላቅ ክለብ በታሪክ ሲፈተን በተከላካይ መስመር ድክመት ምክንያት ስንት ዋንጫና ስንት ጨዋታዎችን አጥተናል። ያ ክብር የተሞላበት ማንም የማይደፍረው የኦልድ ትራፎርድ ምሽግ ለምን ተላቀቀብን? ዛሬም መልሱ መምጣት ጀምሯል። ለረጅም ጊዜ ስናለቅስለትናም ስንቆጭበት ለነበረው የተከላካይ መስመር ክፍተት ክለባችን አንድ እጅግ አስደናቂ የሆነ እርምጃም ተራምዷል። ይህ ቪዲዮ ከጅምሩ እስከ ፍጻሜው የዩናይትድን ቀጣይ የህልውና ጉዞ የሚወስን ሚስጥር ይዟል። ስለዚህ አንድም ሰከንድ ሳታሳልፉ የዩናይትድ ደም በውስጣችሁ የሚፈስ ሁሉ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ከመጀመራችሁ በፊት ግን እናንተ እውነተኛ የዩናይትድ ደጋፊ ከሆናችሁ አሁኑኑ ቪዲዮ ላይክ በማድረግ በክለባችሁ ያለውን ፍቅር አሳዩ። ለቻናላችሁ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። ዝግጁ ከሆናችሁ ወደ ዋናውና ልብ ሰቃዩ ዜናችን እናልፋለን። ታሪኩን ከመሰረቱ እንጀምረው። ማንቸስተር ዩናይትድ በቅርብ ዓመታት ውስጥ ትልቅ ስኬት እንዳያገኝ ማነቆ የሆነበት ትልቅ ክፍል የትኛው ነው? ሁላችንም እንደምናውቀው ግራ ተከላካይ መስመሩ ወይም የግራ ክንፍ መከላከያው ነው። አዎ ሉክ ሾው ድንቅ ተጫዋች ነው። ብቃቱ ሲገኝ በአውሮፓ ምርጡ ግራ ተከላካይ መሆኑን ማንም አይክድም። ነገር ግን እውነታውን መጋፈጥ አለብን። የሉክ ሾው እድሜ እየገፋ ነው። ከእድሜው የመግፋት በላይ ደግሞ ያ ተደጋጋሚውና ሰንካላ ጉዳቱ ክለባችንን እጅግ በጣም ከፍተኛ ዋጋም አስከፍሎታል። ዩናይትድስ እሱም በሚፈልገው ወሳኝ ዋንጫ ጨዋታዎች፣ በደርቢ ግጥሚያዎችና በሻምፒየንስ ሊግ ፍልሚያዎች ላይ ሉክ ሾው በጉዳት ምክንያት ሜዳ ላይ አልነበረም። ይህ ክፍተት በቡድኑ ስብስብ ላይ የፈጠረው ቀውስ ቀላልም አይደለም። የተከላካይ መስመራችን ሲናጋ፣ የቡድኑ ሚዛን ሲበላሽና ተቀያሪ ተጫዋቾች ቦታው ላይ መጥተው ሲቸገሩ ማየት እኛን ደጋፊዎችን ክፉኛ ሲያቆስለን ቆይቷል። ክለባችን ማንቸስተር ዩናይትድ ደግሞ ሁልጊዜ በጉዳት ላይ በሚንጠለጠል ተጫዋች ብቻ ተስፋ አድርጎ መጓዝ አይችልም። ትልቅ ክለብ ትልቅ መፍትሄ ይፈልጋል። እናም የቦርዱ አመራሮች ቆርጠው ተነስቷል። ይህንን የግራ ተከላካይ ክፍተት ለአንዴና ለመጨረሻ ጊዜ ለመድፈን ወደ ገበያው ብቅ ብለዋል። እናም ጓደኞቼ መፍትሄው ተገኝቷል። ዩናይትድ አይኑን የጣለው በብራይተን ውስጥ ድንቅና እጹብ ድንቅ ብቃቱን እያሳየ በሚገኘው ወጣቱ ኮከብ ካርሎስ ባሌባ ላይ ነው። ባሌባ ማለት ምን አይነት ተጫዋች እንደሆነ ታውቃላችሁ? ጉልበት፣ ፍጥነት፣ የተከላካይ መስመርን ንባብና ኳስን ከኋላ መስርቶ የማጥቃት ብቃቱ እጅግ አስገራሚ የሆነ ድንቅ እንቁ ነው። አሁን የሚመጣው ሰበር መረጃን እንደሚያመለክተው ማንቸስተር ዩናይትድ ከራሱ ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ ለሙሉም ተስማምቷል። አዎ በትክክል ሰምታችኋል። ሙሉ በሙሉ ስምምነት ላይ ደርሷል። ተጫዋቹ የዩናይትድን ታላቅ ፕሮጀክት ወዶታል። በኦልድ ትራፎርድም ታሪክ ለመስራት ጓጉቷል። ይባስ ብሎ ደግሞ ባሌባ ለክለቡ ለብራይተን አመራሮች በግልጽም ተናግሯል። ወደ ማንቸስተር ዩናይትድ መሄድ እፈልጋለሁ፣ ህልሜም ማሳካት እፈልጋለሁ በማለት ፍላጎቱን በይፋ አሳውቋል። ይህ ለኛ ለዩናይትድ ደጋፊዎች ትልቅ ኩራት ነው። ምክንያቱም ማንም ተጫዋች ወደ ኦልድ ትራፎርድ ለመምጣት ያለውን ጉጉት ሲያሳይ የክለባችን ክብር አሁንም የት እንደሆነ ያሳየናል። ተጫዋቹ ልቡን ሰጥቶናል። ቀዩንም ማሊያ ለመልበስ ቆርጧል። ነገር ግን ነገሮች ሁሉ አልጋ በአልጋ አይደሉም። በዩናይትድ ታሪክ ውስጥ ድርድር በቀላሉ ሲያልቅ አይተን አናውቅም በፍጹም። አሁንም ከባዱና እጅግ ፈታኝ ነገር ከፊት ለፊታችንም ተደቅኗል። እሱም የብራይተን አመራሮች ግትርነት ነው። ብራይተኖች ይህንን ወጣት ድንቅ ተጫዋች በፍጹም በቀላሉ መልቀቅ አይፈልጉም። ባሌባ በቡድናቸው ውስጥ ያለውን ወሳኝ ሚና በደንብ ያውቁታል። ስለዚህም በክለቦቹ መካከል እየተደረገ ያለው ድርድር ለዩናይትድ እጅግ በጣም ከባድ፣ አድካሚና ፈታኝ እየሆነበት ይገኛል። ብራይተኖች ከፍተኛ ገንዘብ ሊጠይቁ እንደሚችሉ እናም ድርድሩ ለማስረዘም እንደሚሞክሩም ግልጽ ነው። ይህ ድርድር የዩናይትድን የአመራር ብቃት የሚፈትን ነው። ተጫዋቹ መምጣት ፈልጓል።
ክለቡም ይፈልጓል። ነገር ግን በብራይተን ግድግዳ ላይ ተጋጭተናል። ይህንን ግንብ ሰብረን ድንቁን ተጫዋች ወደ ቲያትር ኦፍ ድሪምስ እናመጣዋለን ወይስ እንደ ሁልጊዜውም ድርድሩ ተቋርጦ በቁጭት እንቀራለን? ይህ ሁላችንም በስጋትና በተስፋ መሃል ያቆመን ትልቅ ጉዳይ ነው። ቀይ ሰይጣኖቹ እኛ ግን ተስፋ አንቆርጥም። በቀጣይ ቀናቶች በክለቦቹ መካከል የሚፈጠረውን እያንዳንዱን እንቅስቃሴ፣ ድርድሩ ወዴት እንደሚያመራና አዳዲስ መረጃዎችን በንቃት እየተከታተልን በፍጥነት ወደ እናንተ የምናደርስ ይሆናል። የባሌባ ወደ ዩናይትድ መምጣት የተከላካይ መስመራችንን ብረት ያደርገዋል ብለንም እናምናለን። አሁን ወደ እናንተ ልምጣ። እናንተስ ምን ታስባላችሁ? ካርሎስ ባሌባ ለሉክ ሾው ትክክለኛውና ዘላቂው ተተኪ መሆን ይችላል? ዩናይትድ ብራይተኖችን የሚጠይቁትን ማንኛውንም ዋጋ ከፍሎ ተጫዋቹን ማምጣት አለበት ወይስ ሌላ አማራጭ መፈለግ አለበት? እባካችሁ የእያንዳንዱን እውነተኛ የዩናይትድ ደጋፊ አስተያየት ከስር በኮሜንት መስጫ ላይ ጻፉልኝ። እኔም እያንዳንዱን ኮሜንት አንብቤ ምላሽ የምሰጥ ይሆናል። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ይህ መረጃ ለሌሎች የዩናይትድ ደጋፊዎች እንዲደርስ ደግሞ ሼር አድርጉት። በቀጣይ የባሌባን ዝውውር አዲስ መረጃ ይዤላችሁ እስከምመጣ ድረስ የማንቸስተር ዩናይትድ ክብር ሁሌም ከፍ ይበል። ቸር ሰንብቱልኝ። ጂጂ ዩናይትድ